ከአንዳንድ ሀገራት አጠቃላይ የዓመት በጀት በላይ የሚንቀሳቀስ ሀብት ያላቸው ኩባንያዎች እንዳሉ ያውቃሉ? ዛሬ በኢንሹራንስ ታሪክ ውስጥ እጅግ በጣም ግዙፍ የሆኑና እንደ ንጉስ የሚቆጠሩ ዓለምን የሚዘውሩ 5 የኢንሹራንስ ኩባንያዎች እናያለን። ታይታኒክ መርከብ ስትሰምጥ ካሳ ከከፈለው የኢንሹራንስ ኩባንያ ጀምሮ በቢሊዮነሩ ዋረን ባፌት ከሚመራውና ከ1 ትሪሊየን ዶላር በላይ ሀብት እስከሚያንቀሳቅሰው የኢንሹራንስ ኩባንያ በዝርዝር እንመለከታለን። በተለይም ደግሞ በአንደኝነት ደረጃ ላይ ያለው የኢንሹራንስ ኩባንያ የሚጠቀመው ቴክኖሎጂ እጅግ በጣም ሊታመን የማይችልና ጭንቅላት የሚያዞር ቴክኖሎጂን የሚጠቀም ኢንሹራንስ ነው። እሱንም በዝርዝር እንመለከታለን። ኢንሹራንስ ለግለሰብ ብቻ ሳይሆን ለዓለም ኢኮኖሚ የጀርባ አጥንት መሆኑን የሚያሳዩ እነዚህ ግዙፍ የኢንሹራንስ ኩባንያዎችን በዝርዝር እንመለከታለን። አምስተኛ ደረጃ የምናየው የኢንሹራንስ ተቋም እንግዲህ ፕሩደንሻል ፋይናንሻል ይባላል። ይህም ተቋም እንግዲህ የተመሰረተው እንደ አውሮፓውያን አቆጣጠር በ1875 ዓመተ ምህረት ነው የተመሰረተው። ይህም ተቋም እንግዲህ የሚገኘው አሜሪካ ውስጥ ኒውጀርሲ በሚባል ከተማ ውስጥ የሚገኝ የኢንሹራንስ ተቋም ነው። እንግዲህ ይህም የኢንሹራንስ ተቋም እንግዲህ በወር የሚያገኘው ወይም ከደንበኞች የሚሰበሰበው ፕሪሚየም ወይም አረቦን ወይም ወራዊ ገቢው ከ4.5 ቢሊዮን ዶላር በላይ በወር ይሰበስባል ማለት ነው። ይህም ኢንሹራንስ ተቋም እንግዲህ አጠቃላይ ሀብቱ በግምት ከ700 ቢሊዮን ዶላር በላይ የሚገመት አጠቃላይ ሀብት አለው ማለት ነው። ይህም ተቋም እንግዲህ በስሩ ኢንሹራንስ ከቨር ሊሰጥ ያስገባቸው ተቋማቶች እንግዲህ በአሜሪካ ያሉ በሚሊዮን የሚቆጠሩ መንግስት ሰራተኞችን የጡረታ የህይወት ዋስትና እንግዲህ በስሩ የያዘ የኢንሹራንስ ተቋም ነው ማለት ነው። እንግዲህ በአራተኛ ደረጃ የምናየው የኢንሹራንስ ተቋም እንግዲህ አግዛ ግሩፕ ይባላል። በፈረንሳይ ውስጥ የሚገኝ የኢንሹራንስ ኩባንያ ነው። ይህም የኢንሹራንስ ኩባንያ እንግዲህ በዓለማችን በስፋት የተዘረጋና በሁሉም አህጉራቶች ቅርንጫፍ ያለው ግዙፍ የኢንሹራንስ ኩባንያ ነው ማለት ነው። ይህም የኢንሹራንስ ኩባንያ እንግዲህ የተመሰረተው እንደ አውሮፓውያን አቆጣጠር በ1817 ዓመተ ምህረት የተመሰረተ የኢንሹራንስ ኩባንያ ነው። መቀመጫውም እንግዲህ ፓሪስ ፈረንሳይ ይገኛል ማለት ነው። ይህ የኢንሹራንስ ኩባንያ እንግዲህ ወራዊ ገቢው ቀደም እንዳልኳችሁ ከደንበኞቹ የሚሰበስበው አረቦን ወይም ከደንበኞቹ የሚሰበስበው የኢንሹራንስ ክፍያ በግምት ወይም በአማካኝ ከ9 ቢሊዮን ዶላር በላይ በወር ከደንበኞቹ ይሰበስባል ማለት ነው። ይህም የኢንሹራንስ ኩባንያ እንግዲህ በአጠቃላይ የሀብት መጠኑ ከ700 ቢሊዮን ዶላር በላይ የሚገመት ሀብት ያለው የኢንሹራንስ ተቋም ነው ማለት ነው። ይህም ተቋም እንግዲህ ማንን ኢንሹር አደረገ ወይም በስሩ ኢንሹራንስ ከቨሬጅ ሊሰጣቸው ያስገባቸው ተቋማቶች ማን ናቸው? በመቶ ሺዎች የሚቆጠሩ ትናንሽና መካከለኛ ኩባንያዎች ወይም የስሞል ኤንድ ሚዲየም ኢንተርፕራይዝ የምንላቸው ማለት ነው በመላው ዓለም ኢንሹርድ አድርጓል ወይም ኢንሹራንስ በስሩ አስገብቷል ማለት ነው። እንዲሁም ለታዋቂ ጥበበኞች ለአርት ወርክ በቢሊዮን የሚቆጠር ዋስትናን የሚሰጥ የኢንሹራንስ ኩባንያ ነው። ይህም የኢንሹራንስ ኩባንያ እንግዲህ ፈረንሳይ ፓሪስ የሚገኘው የኢንሹራንስ ኩባንያ አግዛ ግሩፕ የተባለው የኢንሹራንስ ኩባንያ ነው ማለት ነው። በሶስተኛነት የተቀመጠው ኢንሹራንስ ኩባንያ እንግዲህ በርክሸር ሃታዌ የተባለ የአሜሪካ የኢንሹራንስ ኩባንያ ነው ማለት ነው። ይህም ኩባንያ እንግዲህ የታዋቂው ቢሊዮነር የዋረን ባፌት ንብረት ሲሆን በኢንሹራንስ ዓለም ውስጥ እንደ ንጉስ ይታያል። ይህም የኢንሹራንስ ተቋም እንግዲህ የተመሰረተው እንደ አውሮፓውያን አቆጣጠር በ1839 ዓመተ ምህረት ነው ማለት ነው። መቀመጫውን ነብራስካ አሜሪካ ውስጥ ነብራስካ ወይም ኦማሃ የሚገኝ የኢንሹራንስ ተቋም ነው። የሀብት መጠኑ ወይም በወር የሚያገኘው የኢንሹራንስ ክፍያ ከደንበኞቹ የሚሰበስበው የኢንሹራንስ የአረቦን ክፍያ እንግዲህ በአማካኝ ከ30 ቢሊዮን ዶላር በላይ በወር ከደንበኞቹ የአረቦን የአረቦን መጠን ያለው ክፍያ ከደንበኞቹ የሚሰበስብ የኢንሹራንስ ኩባንያ ነው ማለት ነው። እንግዲህ ይህ የኢንሹራንስ ኩባንያ አጠቃላይ የሀብት መጠኑ እንግዲህ ከ1.07 ትሪሊየን ዶላር በላይ የሚገመት አጠቃላይ ሀብት ያለው የኢንሹራንስ ተቋም ነው ማለት ነው። ይህም የኢንሹራንስ ተቋም እንግዲህ በስሩ እነማንን ኩባንያዎች ወይም ግዙፍ ተቋማትን በስሩ ኢንሹራንስ ከቨሬጅ ሰጠ? በመጀመሪያ ደረጃ እንደ አፕል፣ ኮካኮላ እና ባንክ ኦፍ አሜሪካ የአሜሪካን እነዚህ ግዙፍ ኩባንያዎችን በስሩ ኢንሹራንስ ከቨሬጅ ለመስጠት በስሩ ኢንሹርድ አድርጓል ማለት ነው። የተለያዩ ጉዳት ቢደርስባቸው እንግዲህ እነዚህን ካምፓኒዎች የኢንሹራንስ ከቨሬጅ ሊሰጥ በስሩ ኢንሹርድ ያደረገ ትልቅ የኢንሹራንስ ኩባንያ ነው ማለት ነው። ይህም ተቋም እንግዲህ በሆነ ሰዓት በአንድ ወቅት ለአንድ የጠፈር መንኮራኩር በቢሊዮን የሚቆጠር ዶላር የኢንሹራንስ ዋስትና የሰጠ የኢንሹራንስ ተቋም ነው ማለት ነው። እጅግ በጣም ግዙፍ የሆነ የኢንሹራንስ ተቋም ነው። በሁለተኛ ደረጃ የተቀመጠው የኢንሹራንስ ተቋም እንግዲህ አሊያንሲ ጀርመን ውስጥ የሚገኘው ትልቁና ግዙፉ የኢንሹራንስ ኩባንያ ነው ማለት ነው። ይህም የኢንሹራንስ ኩባንያ እንግዲህ በአውሮፓ ትልቁና በዓለም አቀፍ ደረጃ በንብረት አስተዳደር ቀዳሚ የሆነ የኢንሹራንስ ኩባንያ ነው ማለት ነው። ይህም የኢንሹራንስ ኩባንያ እንግዲህ የተመሰረተው እንደ አውሮፓውያን አቆጣጠር በ1890 ዓመተ ምህረት ሲሆን መቀመጫው ሙኒክ ወይም ጀርመን ውስጥ ያደረገ የኢንሹራንስ ተቋም ነው። ይህም የኢንሹራንስ ተቋም እንግዲህ በወር ከደንበኞቹ የሚሰበስበው የኢንሹራንስ ክፍያ ወይም የአረቦን መጠን እንግዲህ
ከ13.5 ቢሊዮን ዶላር በላይ የሚሰበስብ የኢንሹራንስ ተቋም ነው። ይህም ኢንሹራንስ ተቋም እንግዲህ በአጠቃላይ ሀብቱ በግምት ከ1.1 ትሪሊዮን ዶላር በላይ የሚገመት ሀብት ያለው የኢንሹራንስ ተቋም ነው ማለት ነው። ይህም የኢንሹራንስ ተቋም እንግዲህ እነማንን ኢንሹራንስ ከቨሬጅ ሰጠ? እጅግ በጣም ግዙፍ የሆኑ ኩባንያዎችን የኢንሹራንስ ከቨሬጅ በስሩ ለመስጠት ኢንሹርድ አድርጓል። ወይም የኢንሹራንስ ከቨሬጅን ጉዳት ሲደርስባቸው ከቨር ለማድረግና ካሳ ለመክፈል በስሩ ያስገባቸው ተቋማቶች እንግዲህ የዓለማችን ግዙፍ ስታዲየም ለምሳሌ አሊያንዝ አረና በጀርመን ውስጥ የሚገኘው ግዙፉ ስታዲየምን በስሩ ኢንሹርድ አድርጓል ማለት ነው። እንዲሁም ደግሞ በተጨማሪ ግዙፍ የጭነት መርከቦችን ዋስትና የሚሰጥ የኢንሹራንስ ተቋም ነው። እጅግ በጣም ግዙፍ የሆነ የኢንሹራንስ ተቋም ነው ዓለማችን ላይ ካሉ የኢንሹራንስ ተቋማቶች። እዚህ ጋር ይህ የኢንሹራንስ ተቋም እንግዲህ እጅግ በጣም የሚያስገርመው ታይታኒክ ፊልምን ያላየ ሰው የለም ብዬ አስባለሁ። ያላየ ሰው የለም። ታይታኒክ መርከብ ስትሰምጥ፣ እውነተኛዋን ታይታኒክ መርከብ ስትሰምጥ የኢንሹራንስ ከቨሬጅ ከሰጡ የኢንሹራንስ ተቋማቶች ውስጥ አንዱ ይህ አሊያንስ የተባለው የኢንሹራንስ ተቋም ነው ማለት ነው። ኢንሹራንስ ያቺ ታይታኒክ እንግዲህ ከብዙ ኢንሹራንሶች ጋር ውል ይኖራታል። እንግዲህ ያቺ ታይታኒክ መርከብ ስትሰምጥ እነዛ ኢንሹራንስ የገባችባቸው ኢንሹራንስ ተቋማቶች እያንዳንዳቸው ሼር አድርገው ለዛች መርከብ ካሳ ይከፍላሉ ማለት ነው። ይህንን ካሳ ከከፈሉ ኢንሹራንስ ተቋማቶች መካከል እንግዲህ አንዱ ይህ አሁን የነገርኳችሁ አሊያንስ የተባለው የኢንሹራንስ ተቋም ነው ማለት ነው። እንግዲህ በአንደኝነት የተቀመጠው የኢንሹራንስ ኩባንያ እጅግ በጣም ቴክኖሎጂ ራሱ አስገራሚ የሆነው የኢንሹራንስ ኩባንያ እንግዲህ ፒናን ኢንሹራንስ ይባላል። ይህም ኢንሹራንስ ተቋም እንግዲህ ይታወቃል የቻይና ነው። ቻይና በጣም በኢኮኖሚ እጅግ በጣም ግዙፍ ከሆኑት ዓለም ላይ ካሉ ሀገራት እንግዲህ ግንባር ቀደም የምትባል ሀገር ነች። እንግዲህ ይህም የኢንሹራንስ ተቋም እንግዲህ የሚገኘው ቻይና ውስጥ ነው። ቻይና ውስጥ የሚገኝ የኢንሹራንስ ተቋም ነው። እንግዲህ ይህ ፒናን ኢንሹራንስ የተባለ የኢንሹራንስ ተቋም ግንባር ቀደሙና በዓለም ላይ ካሉ የኢንሹራንስ ተቋማት እንግዲህ ግንባር ቀደሙን የፋይናንስ ወይም የሀብት መጠን የያዘ የኢንሹራንስ ተቋም ነው ማለት ነው። ይህም የኢንሹራንስ ተቋም እንግዲህ በቴክኖሎጂ የታገዘ የኢንሹራንስ ስራን የጀመረ የኢንሹራንስ ኩባንያ ሲሆን እንግዲህ የተመሰረተው እንደ አውሮፓውያን አቆጣጠር በ1980 ዓመተ ምህረት ሲሆን መቀመጫውም እንግዲህ ሼንዘን ቻይና ውስጥ የሚገኝ የኢንሹራንስ ተቋም ነው። ይህም የኢንሹራንስ ተቋም እንግዲህ በወር ወይም ወራዊ ገቢው ወይም ከደንበኞቹ የሚሰበስበው የኢንሹራንስ ፕሪሚየም ወይም አረቦን ከ10 ቢሊዮን ዶላር በላይ በወር ከደንበኞቹ ይሰበስባል ማለት ነው። ይህም የኢንሹራንስ ተቋም እንግዲህ በአጠቃላይ የሀብት መጠኑ በግምት ከ1.6 ትሪሊዮን ዶላር በላይ ያለው የኢንሹራንስ ተቋም ነው። እጅግ በጣም ያስገርማል። ከኢንሹራንስ ተቋማቶች እንግዲህ ግንባር ቀደም የዚህን የኢንሹራንስ ተቋም ያክል ያስመዘገበ ኢንሹራንስ ተቋም የለም። እጅግ በጣም ከፍተኛውን የሆነ የሀብት መጠን የያዘ የኢንሹራንስ ተቋም ነው ማለት ነው። ይህም የኢንሹራንስ ተቋም እንግዲህ በስሩ ኢንሹርድ ያደረጋቸው ወይም የኢንሹራንስ ከቨሬጅ ሊሰጥ ያስገባቸው ተቋማቶች እንግዲህ ቻይና ውስጥ የሚገኙ እጅግ ትልልቅ በጣም ትልልቅ ወይም ጃንት የተባሉ የቴክኖሎጂ ኩባንያዎች አሉ። እነዛ የቴክኖሎጂ ኩባንያዎች እንግዲህ በዚህ ኢንሹራንስ ተቋም ውስጥ ኢንሹርድ የተደረጉ ወይም ካሳ እንዲከፈላቸው የገቡ ተቋማቶች ናቸው። በተጨማሪም ደግሞ ትልልቅ የባቡር ዝርጋታዎችን የሚሰሩ ተቋማቶች ወይም የባቡር ተቋማቶችን ኢንሹርድ ያደረገ የኢንሹራንስ ተቋም ነው። ይህም የኢንሹራንስ ተቋም እንግዲህ ኢንሹርድ ያደረጋቸው በስሩ ያስገባቸው ተቋማቶች እንግዲህ ግዙፍ የቴክኖሎጂ ተቋማቶችን በስሩ አስገብቷል ብያችኋለሁ። እንደ አሊባባ፣ ቴንሴት የመሳሰሉ የቴክኖሎጂ ኩባንያዎችን በስሩ ኢንሹርድ አድርጓል ማለት ነው። በተጨማሪም እንዲሁም የመሰረተ ልማትና የባቡር ፕሮጀክቶችን የሚሰሩ ተቋማቶችን በስሩ ኢንሹራንስ አስገብቷል ወይም ኢንሹርድ አድርጓል። በጤናና የቴሌሜዲሲን ዘርፍ የተሰማሩ ተቋማቶችን በስሩ ኢንሹራንስ አስገብቷል። የባንክና የፋይናንስ ተቋማቶች ባንኮች፣ የፋይናንስ ተቋማቶች እነሱንም በስሩ ኢንሹርድ ያደረገ የኢንሹራንስ ተቋም ነው ማለት ነው። የኢንሹራንስ ተቋም ይህም የኢንሹራንስ ተቋም እንግዲህ ቅድም እንደነገርኳችሁ እጅግ በጣም የሚገርምና የሚደቅ ቴክኖሎጂን የሚጠቀም የኢንሹራንስ ተቋም ነው። በኤአይ ቴክኖሎጂ እየታገዘ የኢንሹራንስ አገልግሎቶችን ለደንበኞቹ የሚሰጥ የኢንሹራንስ ተቋም ነው ማለት ነው። እንዴት ነው ይህ በደቂቃዎች ውስጥ ይህ የኢንሹራንስ ተቋም እንግዲህ አደጋ ሲደርስባችሁ በደቂቃዎች ውስጥ ካሳ ይከፍላል። ካሳ የሚከፍለው እንዴት ነው? እሱም በዝርዝር ልንገራችሁ። ይህ የኢንሹራንስ ተቋም እንግዲህ የራሱን አፕሊኬሽን ክሬት አድርጓል። ይህም አፕሊኬሽን በኤአይ የታገዘ ነው። እሱም እንግዲህ የካሳ አከፋፈሉን የተሳለጠ ለማድረግ ክሬት የተደረገ የኤአይ ቴክኖሎጂ ነው ማለት ነው። ይህም ቴክኖሎጂ እንግዲህ ኤአይ ክሌም ሴትልመንት ይሉታል። አሰራሩን በቀላሉ እንዲህ ላብራራላችሁ። አሰራሩ ይህ ቴክኖሎጂ እንግዲህ በደቂቃዎች ውስጥ እንዴት ነው የካሳ ክፍያ ሊከፍል የሚችለው? ለምሳሌ አንድ አሽከርካሪ ጉዳት ከደረሰበት በኋላ ያንን የተሽከርካሪውን ጉዳት በፎቶ ያነሳል። የኩባንያው መተግበሪያ አለ። የኩባንያው መተግበሪያ ከፍቶ እንግዲህ የተጎዳውን ክፍል
ፎቶ አንስቶ እዛ መተግበሪያ ላይ አታች ያደርጋል ማለት ነው። ያ ቴክኖሎጂ እንግዲህ በኤአይ የታገዘ ቴክኖሎጂ ስለሆነ ወዲያውኑ ኢሚዲየት አክሽን የሚሰጥ ቴክኖሎጂ ነው ማለት ነው። ኤአይ ትንተና ይሰጣል። ራሱ ዲፕ የሆነ ለርኒንግ ስላለው በጣም ብዙ ክሌሞችን በስሩ የታጨቀውና የተለማመደ ወይም ትሬኒንግ የተሰጠው የኩባንያ የኤአይ ቴክኖሎጂ ስለሆነ ፎቶ ልክ እንደተላከ የኩባንያውን ኤአይ በሰከንዶች ውስጥ ፎቶውን ይመረምራል። ሲስተሙ በቢሊዮን የሚቆጠሩ የአደጋ ፎቶዎችን ቀድሞ ስለተማረ ወይም ትሬን ስላደረጉት ማለት ነው የትኛው ክፍል እንደተጎዳ፣ ምን ያህል ጥገና እንደሚያስፈልገውና ምን አይነት መለዋወጫ እንደሚያስፈልገው ለዛ መለዋወጫ ደግሞ ምን ያክል ወጪ ሊያስወጣው እንደሚችል ወዲያውኑ እዛው ቴክኖሎጂ ላይ ወይም እዛው አፕሊኬሽን ኤአይ የታገዘ አፕሊኬሽን ላይ ለዛ ለደንበኛው ዲቴል ኢንፎርሜሽን ይነግረዋል ማለት ነው። እዚህም ጋር እንግዲህ የዋጋ ግምቱ የጥገና ባለሙያ ወይም ሰርቬየር ሳይመጣ እዛው ጋር ሲስተሙ ራሱ የጥገናውን ዋጋ ካልኩሌት አድርጎ እዛው ጋር ይነግረዋል ማለት ነው። ለምሳሌ የፊት መስታወቱ ተሰብሮበት ሊሆን ይችላል፣ የፊት መብራቶቹ ወይም ስፖኬት ተሰብሮበት ሊሆን ይችላል። የዚህ ዋጋ ይሄን ያክል ነው ትስማማለህ ወይ ብሎ ይነግረዋል ማለት ነው። ለዛ ለደንበኛ ጉዳት ለደረሰበት ደንበኛ ማለት ነው። ለምሳሌ የፊት መስታወቱ ይሄን ያክል ዶላር ነው፣ ለምሳሌ $1000 ይፈጃል እና ይሄን ተስማማለህ ወይ ብሎ እዛው ጋር ያ ቴክኖሎጂ ለደንበኛ ይነግረዋል ማለት ነው። ያ ደንበኛ እንግዲህ ከተስማማ እዛው ጋር አክሴፕት ያደርግና ውሳኔውን ወዲያውኑ ይወስናል። ወዲያውኑ ወስኖ አክሴፕት ካደረገለት በኋላ እንግዲህ ኤአይ ቴክኖሎጂው ወይም አፕሊኬሽኑ ወዲያውኑ ውሳኔ ይሰጣል ማለት ነው። ይህም እንግዲህ አደጋ የደረሰበት ደንበኛ እንግዲህ ወይም ሹፌሩ በሲስተሙ ግምት ከተስማማ እዛው ሲስተሙ ላይ አክሴፕት የሚል አማራጭ ይመጣለታል። አክሴፕት የምትለዋን አማራጭ ይጫናል። በዚያው ቅጽበት ገንዘቡ ወደ ባንክ አካውንቱ ይገባለታል ማለት ነው። ቀደም የተስማማው ለምሳሌ መስታወቱ ተሰብሮበት $1000 የሚሆን ግምት ይሄንን ተስማማለሁ ብሎ ኦፈር ያቀርብለታል ያ ቴክኖሎጂ ወይም ያ ኤአይ አፕሊኬሽን ያቀረበለትን ኦፈር ደንበኛው ወይም ከስተመሩ ከተስማማ አክሴፕት ያደርጋል። አክሴፕት ባደረገበት ፍጥነት እያንዳንዱ በቴክኖሎጂ በኤአይ የታገዘ ስለሆነ የባንክ አካውንታቸውንም እዛው ላይ ያያይዛሉ። መጀመሪያ ኢንሹራንስ የሚገቡትም እዛው ቤታቸው ሆነው በሲስተም ነው የሚገቡት። አካውንታቸውን ያስቀምጣሉ፣ ስማቸውን ያስቀምጣሉ። እንግዲህ አክሴፕት ያደርጋል። ወዲያውኑ ያ $1000 ወደ አካውንቱ በዛው ቅጽበት ይገባለት ማለት ነው። ከገባለት በኋላ እንግዲህ የተለያዩ ገራዦች ይዞ ወይም የጥገና ባለሙያዎችን አሳይቶ መኪናውን ወዲያውኑ በዛኑ ቀን አሰርቶ መጨረስ ይችላል ማለት ነው፣ ጉዳት የደረሰበት ደንበኛ። ይህም ቴክኖሎጂ እንግዲህ ያለው ፋይዳ እጅግ በጣም ይሄ ነው የማይባል ነው። እዛ ጋር ደንበኛው ከመጉላላት እንግዲህ በሰከንዶች ነው ወዲያውኑ እዛ ላይ የመጣለትን አክሴፕት ወይም ሪጀክት በማድረግ ፕሮሰስ ውስጥ ነው እንጂ ትንሽ ጊዜ የሚፈልገው። ከዛ ውጭ አክሴፕት ካደረገው ወዲያውኑ ፕሮሰስ ተደርጎለት እዛው ጋር ይጨርሳል። ከዛ የኢንሹራንስ ተቋሙም እንግዲህ ሰርቬየሮች ወይም ኢንጂነሮች አይቀጥርም። በዛ ቴክኖሎጂ መሰረት ለኢንጂነሮች ወይም ለሰርቬየሮች የሚከፍለውን የደሞዝ ክፍያ እንግዲህ ይቀንሳል። ደንበኞቹንም አያጉላላም። ደንበኞቹም እንግዲህ ይህን ቴክኖሎጂ ተጠቃሚ በመሆናቸው እጅግ በጣም ደስተኛ በመሆናቸውና ካሳውን ወዲያውኑ ኢሚዲየት አክሽን በመሰጠቱ ወደዚህ ኢንሹራንስ የማይመጣ ደንበኛ አይኖርም ማለት ነው። እንግዲህ ይህ ቴክኖሎጂ አገራችን ውስጥ ቢመጣ ምን ያክል ሀስል ሊያቀልል እንደሚችል እንግዲህ ሁላችንም የምናውቀው ነው። ነገር ግን ይህ ቴክኖሎጂ ቢመጣ አገራችን ውስጥ ያለ ደንበኛ ምን ያክል አክሴፕት ያደርገዋል የሚለው ጥያቄ ውስጥ የሚገባ ቢሆንም ይህ የቴክኖሎጂ አፕሊኬሽን ኤአይ አስተውሎት እንግዲህ አገራችን ውስጥ መጥቶ አፕላይ የሚደረግበትን ጊዜ ሁላችንም የምንናፍቅ ይመስለኛል። እንግዲህ ተመልካቾች ዛሬ እነዚህን አምስት ግዙፍ ዓለም ላይ ያሉ የኢንሹራንስ ተቋማቶችን እንግዲህ በዝርዝር አሳይቻችኋለሁ። ማንኛውም የኢንሹራንስ ጥያቄ ካላችሁና ከዚህ ጋር የተገናኘ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ለመመለስ እሞክራለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።